ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤተልሔም መምሩ ነኝ። አብራችሁን ቆዩ። ዊሊድ የተሰኘ የግብረሰናይ ድርጅት የናይ ቋንቋን ለማልማት የሚያግዝ ጥናትና ምርምር እያካሄደ መሆኑን ተገለጸም። ድርጅቱ ከማህበረሰቡ ለተውጣጡ ባለሙያዎች የአቅም ግንባታ ስልጠና ሰጥቷል። ዘገባው የባልደረባችን ታምራት ባዩ ነው። አማኑኤል ክንፌ እንደሚከተለው ያቀርበዋል። አቶ ካሳሁን አላለው ከዚህም በፊት የናይ ቋንቋ በብዙዎች ዘንድ ሳይታወቅ ቆይቶ አሁን ግን በዚህ መንግስት ብዙ ድጋፍ የተደረገበት መሆኑን ገልጸው ዘ ወርድ ፎር ዘ ወርልድ የተሰኘ ድርጅትና ዊሊድ የሚል ድጋፍ በቋንቋ ጥናት ድጋፍ ተደርጎ አሁን ከአንደኛ እስከ አራተኛ ክፍል ህጻናት በአፍ መፍቻ ቋንቋቸው እየተማሩ እንደሆነ ተናግረዋል። ቀደም ብሎ የኛ ቋንቋ ናይ ቋንቋ የተጣለ ማይታሰብ ማንም ዞር ብሎ ማያስብበት አስቦም አውርቶም ከተገኘ የሆነ የበታችነት ስሜት የሚሰጥበት ነው። ነገር ግን ይሄ መንግስት ከመጣ በኋላ ልዩ ትኩረት ተሰጥቶ የራሱን ጸጋ ለይቶ የራሱን ሀብት ለይቶ የማበልጸግና የማሳወቅ የማስፋፋት ስርዓት ነጻነት ከመጣ በኋላ የኛ ቋንቋም ያው ልዩ ትኩረት ተሰጥቶ አሁን ወደ ማህበረሰቡ በምንም ሁኔታ ሳይሸማቀቅ የሚያወራበት ሳይሸማቀቅበት የምነጋገርበት የምጽፍበትን እድል ያገኘበት ነው። ለዚህም ያው መንግስት በከፈተበት በር የተለያዩ ፕሮጀክቶች ገብቶ ድጋፍ እያደረጉ ነው ያሉት። ወርድ ፎር ዘ ወርልድ የሚል ፕሮጀክት ገብቶ የመጽሐፍ ቅዱስ ትርጉም ስራ እንዲሰራ ልዩ ድጋፍ እየሰጠ ቋንቋውን ወደ ፊት ለፊት የማምጣት ስራ ሰርቷል። ፕላስ ቱ ዛት ደግሞ ዊሊድ ፕሮጀክት ደግሞ በመምጣት ቋንቋው ፎኔቲክስ ስራን የኦርቶግራፊ ቀረጻ ስራን በልዩ ትኩረት ነው እየሰራ ያለው። ስለዚህ እኛም ደግሞ ከነዚህ ጋር ለተከታታይ ወደ 4 አመት ቆይተናል። አቶ በቃሉ ወዳጆ በበኩላቸው ዊሊድ የተሰኘ ፕሮጀክት አስተባባሪ መሆናቸውን ገልጸው ዊሊድ ፕሮጀክት በናይ ካፊኖኖና ጻራ ቋንቋ ጥናት በዴንማርክ መንግስት የገንዘብ ድጋፍ የናይ ቋንቋ ጥናት እየተደረገ መሆኑንና ፕሮጀክቱ ለ4 አመት እንደሚቆይ ተናግረዋል። ያው ፕሮጀክቱ በዴንማርክ መንግስት እርዳታ የሚተገበር ነው። ለ4 አመት ይቆያል። አላማው በአፍ መፍቻ ቋንቋ ላይ ነው የሚሰራው። በከፊኛ በናይ እና በጻራ 3 ቋንቋዎች ላይ መሰረት አድርጎ ይሰራል። የፕሮጀክቱ አላማ የአፍ መፍቻ ቋንቋ ላይ ያተኮረ መሆኑን ገልጸዋል። ማንኛውንም ሀገራዊ ተልእኮዎች ለመወጣት ዝግጁ መሆናቸውን የክልሉ ፖሊስ አመራሮችና አባላት ገለጹም። ከጂኦ ስትራቴጂካዊ ኩስምና ወደ ታደሰ ቁመና በሚል መሪ ሀሳብ በቦንጋ ከተማ ሲሰጥ የነበረው ስልጠና ለሀገራዊ ተልእኮ በብቃት እንዲቆሙ የሚያስችላቸው መሆኑን ተናግረዋል። ዘገባው የባልደረባችን ታደሰ ወልደሰንበት ነው፣ እንደሚከተለው ይቀርባል። ሀገር ህዝቦቿን ለሰላምና ደህንነት ለማስጠበቅ እንዲሁም የኢኮኖሚያዊ ተጠቃሚነቷን ለማረጋገጥ ስትል ለህዝቦቿና ለጸጥታ አካላት ጥሪዋን ታቀርባለች። በዚህ ወቅት ብዙሃኑ ህዝብና የጸጥታ አካላት ሚናቸው የጎላ ነው። የጸጥታ ተቋማት አመራሮችና አባላትን የሀገራዊ ተልእኮችን በጀግንነት ለመወጣት ከስልጠናው ያገኙትን ግብዓት እንደሚከተለው የተናገሩት ዋና ኢንስፔክተር ብርሃኑ አበራና ኢንስፔክተር ደጀና አሰፋ ከክልሉ ፖሊስ ኮሚሽን ሲሆን ምክትል ኢንስፔክተር አዳነ ያለማየሁ ከቤንች ሸኮ ዞን ናቸው። ጂኦ ስትራቴጂክ ኩስምና ወደ ታደሰ ቁመና በሚል ሲሰጥ በነበረው ሰነድ ዙሪያ እኛ እንደ አካባቢ አሁን ለምሳሌ እንደ ክልል ብቻ ከምናውቃቸው ነገሮች በጣም ገባ ብለን አሁን በኢትዮጵያ ላይ በመላ ኢትዮጵያ ላይ ያሉ ነባራዊ ሁኔታዎች ምን ይመስላሉ፣ ደግሞ እንደ አሁን በዚህ ዘመን ያው ዓለም እንደ አንድ መንደር በሆነችበት ዘመን ለምሳሌ ዓለም ላይ ያለው የጂኦ ስትራቴጂክ ሁኔታው ፖለቲክስ ሁኔታው ምን ይመስላል የሚለውን ነገር በደንብ ሰፋ አድርገን እንድንገነዘብና እንድንረዳ ያደረገ ስልጠና ነው ብዬ ነው የሚያስበውና ውይይቱ በመሰረቱ የፖሊስን አስተሳሰብ፣ አንድነት፣ ጓዳዊ ዝምድናን ለሀገር ፍቅር ያለውን በግልጽ ያሳየበት ሁኔታ ነው። ፖሊስ እንደሚታወቀው በባንዲራ ስር ሁሉንም ቃል በባንዲራ ስር ሆኖ ሁሉንም እኩል ለማገልገል ቃል የገባበት ለማንም የማያዳላ ነው ሲጀመር። ይሄ ግን አንድነትን በሀገር ጉዳይ ላይ የማይደራደር የፖሊስ ሰራዊት የተገነባበት ሁኔታ ነው ያለውና በጣም ጥሩ
ነው ብለን ነው ከሰነዱ ግንዛቤ ያዝ ነው። ብሔራዊ ጥቅሞቻችንን በተመለከተ እንደ ሀገር አንድ አይነት አመለካከት እንዲኖረን በተለይ በዚህ በቀይ ባህር ጉዳይና እንደገና የአባይ ጉዳይ ላይ በጋራ የተነጋገርንበትና እንደገና በታሪካዊ ጠላቶቻችን እንደ ሀገር እነማን ናቸው የሚለውን ጭምር ግልጽ የሆነ አረዳድ ለመያዝ የቻልንበት በጣም ሰፋ ያለና በጣም ደስ የሚል ስልጠና ነበረ። በቀጣይ የሚኖሩ ሀገራዊና አካባቢያዊ የሰላምና ልማት ተልዕኮችን ለመወጣት ያላቸውን ዝግጁነትም የገለጹት ሌላኛው አስተያየት ሰጪዎቻችን ኢንስፔክተር አባይነህ አሊ ከኮንታ ዞንና ምክትል ኢንስፔክተር አሳምረው አለሙ ከሸካ ዞን ናቸው። ለየትኛውም ግዳጅ ዝግጁ ነኝ። በመቀጠል ስልጠናው ጋር ሲመጣ ስልጠናውን በሶስት ክፍልን ነው ያየነው። በሶስት ክፍሎች ነው ያየነው። በራሴ አረዳድ ያን ሲረዳ በሶስት ትላንት ዛሬና ነገ በሚል ትላንት አባቶቻችን ሉዓላዊነቷን ጠብቆ ያስረከቧትን ሀገር እኛ ደግሞ ዛሬ ላይ ሆነን እያንዳንዱ የውጭና ከውስጥ ካለው ተጽዕኖ ላይ ሀገራችንን ጠብቀን የሚገባትን ብሔራዊ ጥቅም የትኛውንም እንዳታጣ በማድረግ ከኛ የሚጠበቀውን ሁሉ ዋጋ ለመክፈል ዝግጁ ነን። ስልጠናው በተገቢ ሁኔታ ነው በሶስት ቀናት የተሰጠን የነበረው። ከዚህ ስልጠና ላይ ከውስጥና ከውጭ ያሉ ተጽዕኖች አሉ። እያንዳንዱ ለኢትዮጵያ የሚገባትን ነገር የሚከለክሉ ኃይላትን ለመመከት ዝግጁ ነን። በራሳችን ሰራዊቱ ይሄንን በሚገባ እያንዳንዱ አመራር ይሄን ስልጠና በሚገባ ነው የወሰደው። ማለት በስነ ልቦና በአካል በተለያዩ ነገሮች ተዘጋጅተናል። ይሄን ስልጠና በዚህ ስልጠና ማለት ነው። ስለዚህ ትላንትና ምንም ምቹ ሁኔታ በሌለበት ታግሎ ነጻነቷን ጠብቆ ለኛ ካስረከቡ እኛ ደግሞ ካሉት ከውጭ ጠላቶች ከውስጥ ካሉ ከባንዳዎች አገራችንን እንዴት አድርገን እንጠብቃለን የሚለው በጣም ተዘጋጅተናል። ቀጣይነት ላይ ምንድነው እንዴት አድርገን አካባቢያችን ሀገራችንን ቆጣጠን እንችላለን የሚለው ላይ ምንድነው እንትን ያለበት ሀገሩ ያኛ ፖሊስ ቁመናው ራሱ መስተካከል አለበት ነው። አንደኛ ላይ ፖሊስ ቁመናው ማለት ፖሊስ ሆኖ እንደ የባንዳ ተልኮ የሚያራግቡ አካላቶች አሉ። እኛ ግን ራሳችን አቋም ስናስተካክል ሀገራችንም ልንታደግ እንችላለን፣ ህዝቦችን ልንታደግ እንችላለን። የውስጣችን እንደተካለ ውጪ ማንኛውም ሰው ልንደፍር ስለማይችል ትላንት አባይ ላይ ያሳየንባቸው ነገሮች አሉ። ከእናቶቻችን ጀምሮ ከኛ ራሳችሁ ከአቅማችን ከመቀናጫ ወጥተን እንደገደምነው ሁሉ አሁንም ቀይ ባህር አካባቢ ያለው ጉዳይ ላይ ማስከበር በአቋም መሄድ አለብን የሚል አቋም ነው ወሰደበት አቅጣጫ ነው አለው። በዚህ ላይ ድርድር እንደረደበት ነው። ለምን እናት ወልዳ እኛን እስከዚያ በቃች ማለት ኢትዮጵያ ናት እኛ ነው ወለደችው። እናት ማይጸን ነው ኢትዮጵያ ማይጸን ናት በሚል ሂሳቤ ነው የወሰንበት። ለዚህ ጉዳይ ላይ በአቋም እንደምንድ ነው አባል ሁሉ በአንድነት የወሰደበት አቅጣጫ ነው አለው። ስልጠናው በሀገር ደረጃ በሁሉም አካባቢዎች የተሰጠና በጸጥታ አመራሩና አባላት በሀገራዊ አንድነትና ልማት ላይ ወጥ የሆነ ግንዛቤ እንዲኖር ለማስቻል የተሰጠ መሆኑን የተናገሩት የአሰልጣኞች ስልጠና የሰጡት በኢፌዴሪ ፖሊስ ኮሚሽን የህግና ሰብአዊ መብቶች ጉዳይ መምሪያ ኃላፊ ረዳት ኮሚሽነር ፋሲል አሻግሬ ናቸው። አውቀን እንስራ አውቀን እንፈጽም እያለን ነው። ያሁኑ ስልጠና ሰራዊታችን እንዲገነዘበው የሀገሩን ሁኔታ ማወቅ አለበት። ፖለቲካዊ፣ ጂኦግራፊያዊ ያለው ሁኔታ ማወቅ አለበት ነው። በሱ ላይ ስልጠና ሰጥቷል። የኢትዮጵያ ፌዴራል ፖሊስ ብዙ ተስፋዎችን እና ጅማሮችን እየሰራ ነው ያለው። ለውጦችን እያመጣ ነው ያለው። የፌዴራል ፖሊስ ለውጥ ብቻ ለውጥ ሊሆን አይችልም። እንደ ሀገር የሀገራችን ፖሊስ መለወጥ አለበት የሚል ራዕይ እና እቅድ ስላለ ይህ ስልጠና ወደፊትም ቀጣይ ይሆናል። በሌሎች ወታደራዊም በተለያየ አቅም ግንባታ ስራ ላይ የኢትዮጵያ ፌዴራል ፖሊስ የሚያደርገው አስተዋጽኦ ይኖራል። ስልጠና የወሰድነው አመራሮች ደግሞ በሰልጠነው ልክ ባወቅነው ልክ ጠላቶቻችንን ለይተናል ብለን እናስባለን። ጠላቶቻችን እንዳይቀድሙን ቀድመን መገኘት አለብን። ህዝብ ከኛ ብዙ ይጠብቃል። ለህዝብ መስዋዕት መክፈል ይጠበቅብናል። ይህንን አውቀን ተግባራዊ እንድናደርግ ጥሪ ማቅረብ እፈልጋለሁ። ስልጠናው ብዙ ግብዓቶች የተገኙበትና በክልሉ ሁሉም መዋቅሮች በተጀመረው አኳኋን ተጠናክሮ የሚሰጥ መሆኑን ያስታወቁት የክልሉ ፖሊስ ኮሚሽን ኮሚሽነር ዶክተር ካሳ ናቸው። ስልጠናው ከዚህ ቀጥሎ በዞኖች ባሉት ቀሪ ዞን አባላትና ታችኛው ወረዳ ባለው ተደራሽ ይሆናል። በዚህ ተከታታይነት ስልጠና ይጠናቀቃል።
በቦንጋ ከተማ ከ6.6 ሚሊዮን ብር በላይ ወጪ የተገነባው የሸታ ሞዴል ቅድመ መደበኛ ትምህርት ቤት ተመረቀም። የቅድመ መደበኛ ትምህርት ቤቶችን ማስፋፋት ብቁ ዜጋን ለማፍራት በሚደረገው ርብርብ ጉልህ ድርሻ እንዳለውም ተጠቁሟል። ጽዮን ታደለ በምረቃ ፕሮግራሙ የእንኳን ደህና መጣችሁ መልእክት ያስተላለፉት የቦንጋ ከተማ አስተዳደር ከንቲባ ዶክተር ተክላ አቡሎ መንግስት ጥራት ያለውን ትምህርት ለዜጎች ለማዳረስ ትኩረት ሰጥቶ እየሰራ እንደሚገኝ አንስተዋል። በእውቀትና በስነ ምግባር የታነጸ ዜጋን ለመቅረጽ በሚደረገው ጥረት የቅድመ መደበኛ ትምህርት ቤቶችን ማስፋፋት መሆኑን ጠቅሰዋል። መንግስት ልዩ ትኩረት አድርጎ የሚሰራበት ህጻናት ከታች ተኮትኩቶ ማደግ ባለባቸው የስነ ልቦናና የቀለም ልክ ውቅር እንዲያድጉ የሚያስችል ቀለም የሚቀምሱበት ስነ ምግባር የሚማሩበት ከታች ተኮትኩቶ አድርጎ የነገን የሀገር እጣ ፈንታ የሚወስኑ ትውልዶችን የምናገኝበት ትልቁ መዳረሻ እንደመሆኑ መጠን መንግስት በዚህ ዘርፍ ላይ ልዩ ኢንቨስትመንት ማድረጉ ከተማ አስተዳደሩን በዚህ ላይ ልዩ ትኩረት አድርገው ይህን ትምህርት ቤት በ3 ወራት ውስጥ አጠናቆ መገኘቱ ተገቢ ነውና እንኳን ደስ አለን እንኳን ደስ አላችሁ ማለት ፈልጋለሁ። ወላጆችም በዚህ ዘርፍ የድርሻቸውን እንዲወጡና ከትምህርቱ ባለድርሻ አካላት ጋር ተቀናጅተው እንዲሰሩ ጠይቀዋል። ትምህርት ቤቱን ከሌሎች አካላት ጋር በመሆን የመረቁት የከፋ ዞን ዋና አስተዳዳሪ አቶ እንደርሻው ከበደ ትምህርት የእድገት መሰረት መሆኑን አንስተዋል። ጥራት ያለውን ትምህርት ተደራሽ በማድረግ ብቃት ያለውን ዜጋ ለማፍራት ከተጀመሩ እንቅስቃሴዎች አንዱ ሞዴል ቅድመ አንደኛ ደረጃ ትምህርት ቤት መገንባት መሆኑን ተናግረዋል። ትምህርት ቤቱ ትውልድ የሚቀረጽበት በመሆኑ ማህበረሰቡ እንዲጠብቀውና እንዲደግፈው ጠይቀዋል። ትምህርት ቤቱ ተከፍቷል። አሁን እንግዲህ ከዚህ በኋላ ያሉ የተጓደሉ ነገሮችን ማሟላት ይጠበቃል። ምናልባት ክፍል ውስጥ ለህፃናት መጫወቻ እየነካኩ መማር የሚችሉበት ሁኔታ እንዲኖር የሚያስፈልጉ የተለያዩ ነገሮች አሉ። ያንን ማሟላትና ህፃናት ወደ ትምህርት ሊሳብ የሚችሉበት ሁኔታ እንዲኖር ማድረግ በዚህ መልኩ ከሄዱ ቀጣይ ያለውን የትምህርት ካሪኩለም ሳይቸግሩ መማር የሚችሉበት ሁኔታ ይኖራል ማለት ነው። ቀለል ባለ መልኩ መማር ከቻሉ ደግሞ የትምህርት ፍቅራቸው ይጨምራል። ነገ ለትልቅ ደረጃ መድረስ የሚችሉ አካላትን ማትረፍ የሚችሉበት ሁኔታ ነው የሚኖረው። ምናልባት በጥሩ ሁኔታ የሄዱ አካላት ትልቅ ደረጃ ደርሰው አካባቢያችንም ሀገራችን እያስጠሩ ያሉበት ሁኔታ አለ። ነገ ደግሞ እዚህ ትምህርት ቤት የምናስተምራቸውን የመዘገብናቸው 100 ተማሪዎች እንደነዛ ትላልቅ ሰዎች እንደ አንዱ ሆነው ለአካባቢያችን ትልቅ ጠቀሜታ ሊሰጡ የሚችሉ ትልቅ አስተዋጽኦ ሊያበረክቱ የሚችሉ አካላት ከዚህ የሚገኙ ናቸውና እነዚህን ተንከባክበን ነገ የሚመጣውን ትውልድ የሚመጣውን አገር የሚመጣውን ቴክኖሎጂ መቋቋም የሚችሉ ለሀገር በርካታ አስተዋጽኦ ማበርከት የሚችሉ አካላት እንዲሆኑ ማድረግ ከሁላችን የሚጠበቅ ነው። የክልሉ ትምህርት ቢሮ ምክትል ኃላፊ ዶክተር ደስታ ገነሜ በበኩላቸው በክልሉ ሞዴል ቅድመ አንደኛ ደረጃ ትምህርት ቤት ግንባታዎች በሰፊው እየተሰሩ እንደሚገኙ ጠቁመዋል። ሞዴል ትምህርት ቤቶች በስነ ምግባር የታነጸና ነገን የሚገነባ ትውልድ የመቅረጽ ሚና እንደሚኖራቸው አስረድተዋል። አጠቃላይ የጀመርናቸው አዳዲስ ኢኒሼቲቮች አሉ። ሞዴል የትምህርት ቤት መንደር ያስፈልገናል። በአሁኑ ሰዓት እየሰራን ያለ ነው። ባለፉት ጊዜያት ባየነው ልጆቻችን ትምህርት ቤት ያለ መቆየት ችግር እንዳለ አይተናል። ትምህርት ቤቶችን ሞዴል መንደር መሆን አለበት ብለን የዘረጋ ነው። ምንድነው ትምህርት ቤት መሄድ ብቻ ሳይሆን በትክክል መማሩን መከታተል አለብን። ጎልማሳው መጻፍ አለበት ብለናል። ከትምህርት መቅረት የሚያስቀር ማህበረሰብ መፈጠር አለበት ብለናል። አዳዲስ ኢኒሼቲቭ የሞዴል የትምህርት መንደር መዘርጋት ያስፈልጋል ብለን እየሰራን ስለሆነ ይሄንን ሁላችሁ መደገፍ አለባችሁ፣ መከታተል አለባችሁ። ውጤታማ እንዲሆን መስራት ያስፈልጋል። ሌሎች አዳዲስ ኢኒሼቲቮች አሉ። አጠቃላይ እንደ ሪፎርም የጀመርናቸው የስራ ትምህርት ሪፎርም አለ፣ የመምህራን ሪፎርም ስራዎች አሉ። ይሄን አጠናክረን ውጤታማ ስራ መስራት ስለሚያስፈልግ የተማሪዎች ውጤታማነት በአጠቃላይ የትምህርት ቤቶችን ደረጃ በማሻሻል ማሳለጥ አለብን ብለን የጀመርናቸውን ሁላችንም መደገፍ አለብን የሚል በዚህ አጋጣሚ መልእክት ለማስተላለፍ ወዳለሁ። የፓርቲና መንግስት ኢኒሼቲቭ አካል የሆነው የሞዴል ትምህርት ቤቶች ግንባታ በክልሉ ትኩረት ተሰጥቶ እየተሰራ ሲሆን 61 ትምህርት ቤቶችን ለመገንባት መታቀዱን ጠቁመዋል። በምረቃ ስነ ስርዓቱ ላይ የተለያዩ አካላት ተሳትፈዋል። ማህበረሰብ አቀፍ የወንጀል መከላከል ስራ የወንጀል ስርጭት እንዲቀንስ አስተዋጽኦ እያበረከተ መሆኑን የቦንጋ ከተማ ፖሊስ አስታወቀ። ወደ ከተማዋ የሚመጡ እንግዶች ያለ ስጋት የሚስተናገዱበትን ሁኔታ ለመፍጠር እየሰራ መሆኑን ተጠቁሟል። ዘገባው የባልደረባችን ሀብታም ወልደ ስላሴ ነው፣ እንደሚከተለው ይቀርባል።
የቦንጋ ከተማ ማህበራዊና ኢኮኖሚያዊ እንቅስቃሴዋ ከቅርብ ጊዜ ወዲህ እየተነቃቃ መጥቷል። የተጀመሩ ተግባራትን ከዳር በማድረስ የከተማዋን እድገት ለማፋጠን የከተማዋን ሰላም ለማረጋገጥ እየሰራ ነው ይላል የከተማ አስተዳደሩ ፖሊስ አዛዥ ኢንስፔክተር ተስፋዬ አበበ። ማክሰኞ ዕለት ጀምሮ ነው እንግዶቻችን በከተማችን ውስጥ መግባት የጀመሩት። ከዛን ቀን ጀምሮ በየሆቴል ለነሱ የተያዘ አልጋ አካባቢ የኛ ፖሊስ ከከተማ አስተዳደር የተዋቀሩ የግብረ ኃይል አለ። ከነሱ ጋር አብረን በመንቀሳቀስ ስልካቸው፣ ልብሳቸው፣ ላፕቶፓቸው ሁሉ እዛ አልጋ ላይ ጥሎ ነው ወደ ውይይት ቦታ የሚገቡት። ስለዚህ ይሄ ንብረት ምንም አይነት ኮሽታ ሳይኖር በስነ ስርዓት እንዲጠበቅ ዙረን ለየሆቴሎቹ መረጃ እየሰጠን እየቀሰቀስን ነው ያለ ነው። ትላንትናም እንግዲህ መጥቶ ኦሪንቴሽን በሚሰጡበት ሰዓት ላይ በትራፊክ መንገድ ክፍት በማድረግም መከላከል ፖሊስ ደግሞ ደህንነታቸው እንዲጠበቅ ዙሪያ በማስጠበቅም ረገድ በሰፊው ስራ ተሰርቷል። ዛሬም ወደ ወታች በሚወርዱበት ጊዜ ልክ 1 ሰዓት 12 ሰዓት በፊት ነው ፖሊስ እንዳለ በየቀጠና ላይ ወጥቶ የማስተባበር ስራ ከሆቴል ወጥቶ ወደ ሰርቪስ ውስጥ እስከሚገቡ ድረስ ሌላ ንጥቂያ ሌላ ችግር እንዳይፈጠር ፖሊስ በሚገባ ተከታትሎ ወደ ታች ማዕከል ሸኝቷል። ደግሞ ሲወጡ ደግሞ እንደዚህ ጸጥታ ካሉ በየቦታ ሆኖ እነሱ ወደ ያዙበት አልጋ ላይ በሰላማዊ መንገድ ገብቶ አድሮ ወደ መጡበት ቦታ ፕሮግራማቸውን ጨርሶ እስኪሄዱ ድረስ እኛም ዝግጁ ሆነን እየሰራን ነው ያለነው። ማህበረሰቡንም ደግሞ እየቀሰቀስን ነው ያለነው። ኢንስፔክተር ተስፋዬ አበበ በገለጻቸው እንዳመላከቱት ውጤታማ ማህበረሰብ አቀፍ የወንጀል መከላከል ስራን ለማጠናከር እየተሰራ ሲሆን የማህበረሰቡ አስተዋጽኦ እያደገ መጥቷል። የወንጀል መከላከል ስራ በእርግጥ ዋናው አላማ ህብረተሰቡን ያሳተፈ የወንጀል መከላከል ስራ መስራት ነው። ውጤታማ ምን ነው ፖሊስ ብቻውን ቢሮጥ የሚያመጣው ነገር የለም። ለዚህ አሁን ህዝብን የማሳተፍ ስራ ትልቁ ስራ እየሰራን ያለ ነው። በየቀጠና የተመደበ አመራርና አባላት ህዝብን የማወያየት ህብረተሰቡ ወጥቶ አካባቢውን እንዲጠብቅ የማድረግ ስራ፣ ፓትሮል ቅኝት አለ፣ ገለልተኛ አማካሪ ቡድን አለ። ገለልተኛ አማካሪ ቡድን ዋናው የነሱ አላማ ባሉት ጉድለቶች ላይ ከፖሊስ ጋር መወያየት ነው። የወንጀል መከላከል ስራ ሂደት አስተባባሪ ተወካይ ዋና ሳጅን ተረፈ ብርሃኑ በበኩላቸው የወንጀል ስርጭት ያለበትን ደረጃ በዚህ መልኩ ገልጸውታል። አልፎ አልፎ ስርቆት ይፈጸማል። እዚህ ቤት ይሰበራል። ስልክ ንጥቃ ነበረ። ያው በየቦታ ህዝብ ኦሮንዶ ወጣበት። ፓትሮል ቅኝቶች አሉ፣ ደንብ አስከባሪዎች አሉ። ክትትል ሲደረግ አሁን ወንጀል እንደቀነሰ ነው። ከዱሮ አሁን ይሻላል። ዱሮ እንግዲህ ህዝብ መሀል ውይይት አልተደረገም። አሁን በየአቅጣጫ 6ቱም ቀጠና ላይ ውይይት ተደርጓል። ያለ ምንም ስጋት ህዝብ ወጥቶ እንዲገባ ነው ያደረግነው። ሁለተኛ ደግሞ ቡና አሁን ወቅታው ስለሆነ ቡና ስርቆት ነው። በየአቅጣጫ ስርቆት የፈጸመ ያለው እሸት ቡና ያውን ደግሞ ህዝብም ውይይት እንዳደረግነው ሁሉም ሰላም ነው። በየቀጠና አልፎ አልፎ ዩኒቨርሲቲ ቀጠና ላይ ነው ትንሽ ስርቆት የፈጸመ ያለው። አሁን ያለው ሁኔታ ካለፈው ወቅቶች ጋር ሲነጻጸር መሻሻል የታየበት መሆኑን አንስተዋል። የክትትልና የተቀናጀ እንቅስቃሴ መጠናከሩ ለተመዘገበ ውጤት አስተዋጽኦ ማበርከቱን በመጠቆም ማህበረሰቡ አካባቢውን በንቃት እንዲጠብቅና ተባባሪነቱን አጠናክሮ እንዲቀጥልም ጥሪ ቀርቧል። የወንጀል አስከፊነት ወንጀል ምን አይነት ጉዳት እንደሚያመጣ በሰፊ እያወያዩ እያስተማሩ ነው ያሉት። ከዛ አንጻር ስናይ አሁን ባለው ሁኔታ እጅግ በጣም በከተማችን ውስጥ የተረጋጋ ሰላም እንዳለ ነው። አልፎ አልፎ ያው ትንንሽ ስርቆቶች ቢኖሩትም ያን ያክል ጫፍ ላይ የወጣ የለም። ግን ፈጽሞ ከተማችን ንጹህ መሆን አለበት። ከወንጀል የጸዳ ከተማ መሆን አለበት። በከፋ ዞን ጨና ወረዳ ዶሻ ጡጋ ቀበሌ የሩዝ ሰብል በኩታ ገጠም ማምረት ላይ የተሰማሩ አርሶ አደሮች ተጠቃሚ መሆናቸውን ገለጹ። አርሶ አደሮቹ በኩታ ገጠም መስራታቸው የጉልበትና ጊዜ ብክነት እንዳስቀረላቸው ተጠቁሟል። ዘገባው የደቡብ ሚዲያ ኔትወርክ ነው። ሲሆን ታደለ እንደሚከተለው ታቀርባለች። በክልሉ በከፋ ዞን ጨና ወረዳ ዶሻ ጡጋ ቀበሌ አርሶ አደሮች በወቅቱ ለእርሻ ስራ መዘጋጀታቸውንና ግብአት በአግባቡ በመጠቀማቸው በኩታ ገጠም የተዘራው ሩዝ ውጤታማ እያደረጋቸውና የተሻለ ምርት ለማግኘት እየሰሩ መሆናቸውን ይገልጻሉ። በክላስተር 59 አርሶ አደሮች ሆነው የመኸር የሩዝ ልማትን በኩታ ገጠም ማከናወናቸው አረም ለማረም ምርት ለመሰብሰብ በጋራ ጉልበታቸውን እንዲጠቀሙ የሚያስችል መሆኑን ተናግረዋል።
አርሶ አደሮቹ በቂ ግብዓት የባለሙያዎችን ምክር በመጠቀማቸው አሁን ላይ ምርቱ የተሻለ መሆኑን አንስተው በሄክታር 40 ኩንታል በላይ ምርት እንደሚገኝም አንስተዋል። የወረዳው ግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት ኃላፊ አቶ ገዛኝ ጋኖ በ2017-18 የምርት ዘመን 8500 ሄክታር መሬት በላይ በተለያዩ የመኸር ሰብሎች መሸፈኑን ገልጸዋል። እንደ ኃላፊው ገለጻ በወረዳው ጎታና ዶሻ ጡጋ ቀበሌዎች በክላስተር የሩዝ ምርት በሰፊው የሚመረትበትና በዚህ አካባቢ የሚኖሩ አርሶ አደሮች ሩዝ ምርትን በኩታ ገጠም በማምረት የሚታወቁና ተጠቃሚ መሆናቸውን ጠቁመዋል። በዚህ ዓመት የሩዝ ምርትን በተለየ መንገድ ለማምረት 83 አርሶ አደሮችን በኩታ ገጠም እንዲያለሙ በማድረግ ምርጥ ዘርና አስፈላጊውን ግብዓቶች በማቅረብ አሁን ላይ ሙሉ ፓኬጅ ተጠቅመው በመዝራት በማሳ ላይ ቁመቱም ምርታማነቱም ከበፊት የተሻለ መሆኑን ተናግረዋል። በ360 ሄክታር መሬት ላይ የተዘራው የኩታ ገጠም ሩዝ ከ2600 በላይ ኩንታል ምርት ለማግኘት ታቅዶ መሰራቱን አቶ ገዛኝ አስረድተዋል። በወረዳው በጎታና ዶሻ ጡጋ ቀበሌዎች የተጀመረውን የሩዝ ምርት በቀጣይ ሻካና መካ ወደሚባሉ ቀበሌዎች በማስፋፋት ተጨማሪ የሩዝ ምርት በማምረት ምርታማነቱ ቀጣይነት እንዲኖሩ ትኩረት ተሰጥቶ እየተሰራ መሆኑን ገልጸዋል። የወረዳው ዋና አስተዳዳሪ አቶ ተረፈ ገብረ ማርያም በበኩላቸው የኑሮ ውድነትን ለማረጋጋት ቴክኖሎጂን በአግባቡ በመጠቀም የግብርና ምርትና ምርታማነትን ማሳደግ የምግብ ዋስትናን በማረጋገጥ ወሳኝ መሆኑን ገልጸው በወረዳው የሩዝ ምርት በኩታ ገጠም በማምረት አርሶ አደሩን ተጠቃሚ ለማድረግ የተከናወኑ ተግባራት ውጤታማ መሆኑን አመላክተዋል። ክቡራትና ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችሁትን ይመስል ነበር። ዜናዎቹን በመምራት ቤቴሌ መምሩ አብሬያችሁ ቆይታ አደረግኩ። ቀሪ ከፋ ቴሌቪዥን መሰናዶዎች የሚቀጥሉ ይሆናል። ሰላም ቆይልን።